ምናልባት ወይ ብሩ ልሰጥክ ነው ወይ ደግሞ ሌላ ነገር ልትሰማ ነው። ሂድ ስለው የመኪና ቁልፍ አስነሳና ደወለላት። የት ነኝ ሲላት እቤት ነኝ ና አለችው። ይህ የምነግርሽ ውሸት ምንም ቅልቅል የሌለው ነው። ለምን መሰለሽ አቡ እዚህ ጋር ሁሉን ነገር አጽድቼ መራመድ እፈልጋለሁ። ሁሉን ነገር መተንፈስ እፈልጋለሁ። የልቤ ሌላ መጠራት ያለበት ሰው እንዲጠራም ስለምፈልግ ማለት ነው። ኦኬ አቡዬ። ከዛ ወሬም ከረዘመ አቡ እንግዲህ ፍርድ ቤት ስለሆነ ቀስ ብዬ ላውራ። ማሪ አያልቅማ። ችግር የለውም። አትደጋግሚ እንጂ አትደጋግሚ። ከዛ በኋላ እሑድ ዕለት ሄደ እቤት ሄደ ሀቡ እነሱ ጋር መባረፍ አወሩ። ቆየ 2 ሰዓት ደወልኩለት። የት ነህ ቆየክ ስለው እኔ ሱሱ ጋር ነኝ ወሬ እየሰማሁ ነው ቆያለሁ አለኝ። ድምፁ ተቀይሯል። ከዛ ድጋሚም ኦኬ ያልኩኝ 40 ደቂቃ ቆይቼ ደወልኩለት ባለቤቴ ማለት ነው። የት ነህ ስለው ወሬ እየሰማሁ ነው ስፒከር ላይ ነው። እንግዲያውስ አልኩት ስፒከር ላይ አድርገው እኔን ጠልተው አንተን መውደድ የለም ሱሱ ቮይስ ልክ አትከፍትም ስደውል አታነሳም ቀጥ ብለህ ወደ ቤትክ ና ለሆኑ በስ አልኩት። ላምጣቸውና ፊት ለፊት ትፋጠጫለሽ ታወሪያል ባልሽ ነው ብዙ ነገር ሲሰማ ይጠረጠራል ገባሽ ሲለኝ ቡና ፊ ሲለኝ እኔ ሸጊሌ አይደለሁም ቡና አላፈላም አህለን ወሳል አልኩት በስልክ ስፒክ ቡና ሲለኝ ሰራተኛ አይደለሁም አላፈላም አልኩት። ከዛ መጣ ብቻውን ይመጣሉ ብዬ ቢጃማዬን ቀይሬ መጣ። እዛ ጋር እኔ እሑድ ዕለት ብሞትም ሞቼ ነበር። ሀቢባ እንደመጣ እንዲህ ነው ያነቀኝ። አሰርታብክ ሊሆን ይችላል ሼጋ ሂደህ ቁርአን አስቀራ ተብሎ እንዲህ ያነቀኝ። እዛ ጋር ሶፋ ላይ ተቀምጫለሁ። ምንድነው የትኛው ቦታ ሂደሽ ነው ያስደረግሽብኝ ምናምን ብሎ ቤት ውስጥ ጸብ ተፈጠረ። ኃይለኛ ነው ልጁ ያውቃሉ፣ ይናደዳል። መሆን ተደባደ በቃ ማውራት አልፈልግም። በቃ ኃይለኛ ነገር ተፈጠረ ቤት ውስጥ እነሱ በለኮሱት ወስዳ በሞላችሁ ነገር ማለት ነው። ከዛ ምንም እዚህ ጋር ሀቡ ማስመሰል መቅለስለስ ምንም አያስፈልግም። በቃ የመጣ ነው እስክናወራ ድረስ እናወራ። ከዛ ነይ አለኝ። ነይ ፊት ለፊቷ ነው መወስጥሽ ነይ እንሂድ አለኝ። እኔም እንሂድ አልኩት። በሲሊፐር ሀቡ በቢጃማ የት ሄድን? ሱሱ ቤት ሄድን ቤቷ። ምን ችግር ያለበት ሰው ቁጭ ብሎ ችግሩን ይፈታል እንጂ ሊዝናና አይወጣም፣ ሊጨፍር አይወጣም። ማለት አይገባኝም፣ መብቷ ነው። በራ ሂደን 2 ብረት በር ነው ያለው። ሲንኳኳ ይከፈ። ከዛ ደወለላት። እኔ ከዛ ያለችበት እንሂድ በል እንዲህ ማግኘት ስለፈለኩ በልሏለሁ። ከዛ ደወለ። ሱሱ የት ነሽ? እኔ በርሽ ላይ ነኝ ይዣት መጥቼ ሲላት አልቤ ወተናል ከቤት ወጥቻለሁ። የለ እንግዲህ ባሌ ግማሽ ደቂቃ መኪና አስነስቶና እኔ ጋር አቁሞ መጥቶ እዚህ እስክንጨቃጨቅ ሱሱ ቤት የለችም። ፊት ለፊቷ የደወለው ከኔ ነው። ቁጥሩን ወስዶ እጁ ማሚ ሀቡ ለባልሽ መጥፎ ነገር ሲነገረው እጁ ሁሉ ተንቀጥቅጦ ሀቢባ እኔ ልጅ አለኝ አስገድዳኝ ነበር ሱሱ። ችግር እንኳን ቢኖር ፊት ለፊታችን ላለ ሰው ተጠርቶ ነበር መነገር። ለወንድ አስደግማ ባለሽ ጋይዳ ተብሎ ወንድ ልጅ ምንም አይለው አስገድዳኝ ነበር ሱሱ። ወይኒክ ሲላት አልቤ እኔ ወጥቻ ከፈለግ ፊ በነት ጅዋ ፉቱ የት ነሽ? በስ ሉሲያ በዲያኪ ማይክ ጅብታ ሲላት እኔ ከጓደኞቼ ጋር በራእት ማርፋቴ ሰሃር ወጥቻለሁ አለችው። መኪና አስነሳን፣ መጣን። የተፈጠረው ተፈጠረ። የሆዴን በሆዴ ያስኩኝ። ላይቭ ላይ ገባው። ትላንትና እኔ ቤት ሪቾ ከትላንት ወደ የጠፍተሽ ነው ሲሉኝ ውዶቼ ሁሉ ነገር በጊዜው አሉ ኳሾ መቼም ይታዘቡኛል። ሁሉ ነገር በጊዜው ይወጣል። ትናንትና ማታ የጠፋሁት እንግዲህ ትንሽዬ ችግር አጋጥሞኝ ነበር። እኔና እግዚአብሔር ነን የምናውቀው ምናምን ብዬ ጨራርሼ ወጣው። ዛሬ ራሷ ቪዲዮ አወረደች። ለቪዲዮ መልስ ወጣው። ይሄን ጨርሻለሁ። ባሏ ችግሬን አልፈታልኝም አናግሬው ላለችው ሄደናል። የዛኑ ቀን ሳይውል ሳያድር ከእንደገና ባሌን ፈልግሃለሁ እንኳን ብላው ያለች ሰዓት እኔ ምን ሆና ነው ሌላ ነገር ነው ብዬ ደውዬላታለሁ። ያው በውስጧ ጸብ ስላለ አላነሳችልኝም። እኔ ግን የዛ ሰዓት ብታነሳ ቤብ አብድን ፈልገሹ ነበር ምንድን የተፈጠረው ልላት ነበር። አላነሳችም። አንደኛ እንግዲህ አርብም ነጃት ፀጉር ቤት ሄጄ ነበር። ዛሬ ነጃት ፀጉር ቤት ሲሄድ ችግር እንኳን ቢኖር እዚህ ጋር በዙሪያችን እኮ አሉ አይደል? ምንድነው ችግሩ? መፍታት እኮ ይቻላል። ሚዲያ ላይ ሳንመጣ እኮ እኔ እኮ ቅዳሜ ዕለት ዓርብ ዕለት ወጥቼ እኮ መናገር እችል ነበር። ግን እስቲ ይሄ ነገር በውስጥ የሚያልቅ ነው አያልቅም ብዬ እየጠበቅኩ ከሷ ስለመጣ ነው ወደ ሚዲያ የመጣሁት። እኔ ከሷ ቪዲዮ ነጃት ጋር ሂጄ ፀጉሬን ተሰርቼ ሀቡ ከነጃት ጋር ስገባም ተገናኝተናል። የልትሄጂ ነው ስላት እንጀራ ይዛ ሱሱ ጋር ልንሄድ ነው አለች። የሱሱ ሰራተኛና
የሱሱ ሰራተኛና ነጃት ማለት ነው። ሱሱ ጋር ልንሄድ ነው አለችኝ። የሰማሁትም ያየሁትም ነገር የለም። ሄደች፣ ታጥቤ ተሰርቼ ምናምን መጣች ነጃት። ከዛ መጣች፣ ጨርሻለሁ ፀጉሬን። ነጁ የአይን ሪሙሽ አለሽ እንዴ የባለፈው አይነት ስላ አይ አላመጣውም፣ ነገ አመጣለሁ ሀቢቢ ያለችኝ። እሺ በቃ ነገ ስታመጪ እመጣለሁ ብዬ መጣሁ ወደ ቤቴ። ከዛ መጥቼ ከ5 ደቂቃ በኋላ ቁጭ ብዬ ሱሱ ቪዲዮ ያወረደችው ሼር ተደረገልኝ። ከዛ በውስጤ እንዴ ነጃት ጋር ነበርኩ እንዴት አልነገረችኝ ምናምን ብዬ ዘጋሁት። ይሄ አለቀ። ሌላው ጥያቄ 5000 ብር ላይ አስደግመሽባታል ምናምን ለተባለው 5000 ሲበዳደሩ ምን አልነበርኩም። እሺ አቡ ስለ ፌክ አካውንቱ ጨርሼልሻለሁ። አላውቅም፣ የለኝም እኔ ፕራይቬት ተደወለ ለተባለም እዚህ ውስጥ እንግዲህ ደዋሏን ካለች ሪች አንቺ ስለ ፌክ አካውንቱን ያወራሽው ስለ ቁጥር በሌላ ሀገር ቁጥር የለኝም። ማሚ ሌላ ቁጥር የለኝም፣ እኔ የለኝም። ለምን አንደኛ እዚህ ጋር እንግዲህ ደዋሏ ካለች ታውቃለች፣ ራሷን መቼም ትታዘባለች። ራሷን በራሷ ደውዬም አላውቅም። ሌላ በመደወል አይደለም በቴክስት የለኝም ማሪ፣ እኔ የለኝም። ሌላ 8068 የሚል ሲም ብቻ ነው ያለኝ ማሪ። ሎኬሽን ደግሞ እኮ ሌላ ሲም ከተን ከሆነ ሀቡ ይታወቃል እንዴ እንደዚህ የገባበት ሲም። አይ ሲም ካርድ ማስገባት እኮ አይጠበቅብሽም። ሌላ ሀገር የሚኖር ሰው ያሁን ካታር ተቀምጬ በዩናይትድ አረብ ኤሚሬት ዋትሳፕ ካታር ተቀምጬ በአሜሪካን ሀገር ቁጥር ዋትሳፕ መጠቀም እችላለሁ። ይኸውልሽ አቡዬ እኔ የሌለኝም መቼም አለኝ አይደለም አልደወልኩም። የሌላ ሀገር ቁጥር የለኝም ነው መልሱ። የሌላ ሀገር ቁጥር የለኝም፣ አልደወልኩም። ፌክ አካውንት ቲክቶክ ፌክ አካውንትም የለኝም አላውቅም። እንግዲህ አለኝ ብላ ያወራችሁ ሴት ኬት አንጥታሉ ካላት ራሷን ችላትና የሰው ስም አልጠራም። እኔ አለኝ ያለችዋ ታውራ ራሷን ችላ። እኔ የለኝም። አንደኛ የማውቀው ታሪክ የለም። ሲቀጥል 5000 ብር ለተባለው ሲበዳደሩ እኔ የለሁም፣ ሲሰጣጡ እኔ የለሁም። አብረው ጓደኝነት በነበሩ ጊዜ ምን የለሁበትም። ሲጠጡ ሲበሉ ምን የለሁበትም። የደረስኩትኝ ከተጣሉና ከተኮራረፉ መሀል ላይ ነው። በሐኪም ቤት ሰበብ ነው እየተገናኘ ነው። 5000 እንዳበደረቻት የነገረችኝ እኔ ስሟን የጠራች ራሷ ስለጠራ ፈርቻ አይደለም። በነገራችሁ እኔ ስም አልጠራም የምለው መነካከት ስለማልፈልግ ነው። እኔ አልፈራም። ከአሁን በኋላ የሚያስፈራኝ ነገር ሚዲያ ላይ ወጥቶ ሰው ከተሰዳደበው በኋላ የሚፈራው ነገር የለም። ግን እነሱ ስሜን ስላላነሱ ስላልነኩኝ አልነካም ብዬ ነው። ገነት ናት $5000 አበድሬያት ነበረ ያለችኝ። ከዛ እንግዲህ እኔ እንዴት እራሷ ነግራኝ እንዴት አስደግማብሽ ብዬ እላታለሁ። ሱሱ እኮ አልነገረችኝም $5000 እንደተበደረቻት አልነገረችኝም። በሌሊት ደውዬ ተቀበልኩት ምናምን ያለችኝ እሷ ናት። እኔ አላውቅም። አሰርታብሽ ነው ምናምን እዚህ ሀገር ማሪ ሪች ባጭሩ አንቺ ሲታማም ምናምን ሀቢባ ልክ